አሁን በቃ ደስታ ይሰማኛል ወኔ ጀግንነት በቃ ያላህ ጀግንነት በቃ ጥርጥር የሌለው ነገር ምንድነው ያገኘው ጥቅም በጣም ትልቅ ጥቅም ነው ያገኘሁት በቃ ይሄ ነው ብዬ ማልገልጸው ነገር ገባ አሁን አላህ የሆነ ነገር ጥሩ ነገር እንትን ይልህለ በቃ አሁን አንተ አባቴ የሆነ ጫማ ይገዛልኛል ብለህ የቂን አለህ ነገጧ ጫማ ይገዛልኛል ብለህ ወስነሃል እናትና አባት አይዋሹም አላህም ደግሞ ከእናትም ከአባትም ከራሴ ከነፍሴ በላይ አላህን ይዝችን ያከራል ተራጠረው አላህን ይሄን ታረግልኛለህ አላህ ወብዬ ካልኩኝ ያረግልህ ደቂቃ አያልፍም እየሮረጠ እያከተፈተፈ ያመጣው ግን እዛም ላይ ደግሞ አልহামዱሊላህ በጌታዬን ሲያመሰገንኩት ይያል ይጭስ ይጨምርልኝ ነው እንጂ ሲያጎል አላየሁትም አሁን በምን ላይ ነው ያለው ያቺ ሱቅ ምንድነች የማን ሱቅ ነች ቪዲዮ የምትሰራባት እሷ ጓደኛዬ እሷ እህቴ ናት የሷ ሱቅ ነች አሁን አንተ ምንድነው የምትሰራው በቃ ምንም አልሰራም እግሬን እያመመኝ ስለሆነ አሁን አቋርጬዋለሁ እግሬ በጣም እየከበደኝ ነው ምንድነው የእግርህ ችግር በቃ ይሄ ኦፕሬሽን መሆን አለበት ይሄ ኦኬ ይሄ በጣም አብጧል ይሄ እግሬ ማለት ነው ሳስተኛው እንደዚህ ተንፈስ ይላል ውጭ ሀገር ራሱ ቀዶ ህክምና ይደረግና ብለው ነበር አቅምም የለኝም እዛ ድረስ እኔም ራስ የት ታከምከው ታከም ያላቀም እኔ በቃ ማለት ሐኪም ምን የማላህ ነው ይቅርታ አድርግልኝ ዶክተር ነክቶኛል ሲያብጥ ምናምን ኤሌፋንታሲስ ነው ብለው ነው ኤሌፋንታሲስ ነው ብለው ቺፌ ነበር መጀመሪያ ድሮ በልጅነቴ ትምህርት እየተማርኩ ብር ተዋጥቶ ቦር ወሰዱኝ ከልጅነት ጀምሮ ነው እንዴ ከዛ እግሩ ይቆረስ ሲል እኔ አልቆረጥም ፈጣሪ ሰራውን ሰው እንደጀመረ እንትን ይበል እኔ ጎኔ ሰው የለኝም የተንፋቀኩ ማን ያልበላ ምናምን ብየት ተውኩት እዚሁ ያላህ ነገር በጣም ያመኝ ነበር በጣም እንቅልፍ አልተኛም ማብራት እንዲበርሶልኝ ነበር በቃ አመተኛው በቃ በእግሬ ውስጥ የሆነ ነገር ይሄድብኛል አሁን አላህ ሻሃዳ ቢየሰስ እንትን ስል ያ ውስጡን የሚረብሸኝ የሚሄድብኝ ነገር የለም ድምጽ የለም ምን የለም እልም አለ በቃ አሁን እንደሰው ራገጣለሁ እንደሰው ሄዳለሁ ግን እብጠቱ እንዳለ እብጠቱ ጣቶች አሉ እንደዚህ ቁስል ምናምን አለው ምንም ቁስል የለም በቃ ደረቅ ነው እንዳንተ ሆኖ እንደዚህ በቃ ንፈት ነው እንጂ ውስጡ ያለው ስሜት ምናምን የለም ምንም ነገር የለም ድሮ በጣም ይሰማ አሁን ምንም ነገር የለም በቃ እንደ ልብ ይሄዳለው ግን ሳስተኛው ግን ቀጥን ይላል እንደዚህ ተንፈስ ይላል ቀጥን ይላል ሲተኛ እንደዚህ ሳስተኛው ልክ እንደ ንፋፊት እንደሚነፋው ተንፈስ ይላል እንደዚህ ርቀት ቦታ መሄድ ደግሞ መጓዝ አልችልም ከዛ መልሶ እንትን ይላል ስብስብልና እዚህ ቀራሮታለው እዚህ በ3 አመት በ4 አመት ይነሳ እዛ ጋር እዚህ ፍርንትቴ ላይ ያ ሲነሳ ደግሞ መሄድ አልችልም እንደዚህ አጎምሽ ነው የሚሄደው በ4 አመት ምናምን ይነሳል በየ4 አመቱ ማለት ነው ርቀት አሁን በቃ እንደሰው ልህር ብዬ እንትን አልችልም በቃ ምንም አይነት እንትን የለውም ህመም የለውም በቃ በጣም ይከብደኛል በቃ አሁን እኔ እንደው አላህ ብሎት አሁን ከዚህ ከእንትን እንደመጣ ኦፕሬሽን ይደረጋል ብለዋል በነገራችን ላይ እስከዛሬ ምን እየፈራሁ ነው ያው በልብስ ሱሪ ስለብስ ራሱ እንደዚህ ቬል እያስተረኩ ነው ጎንና ጎኑ እየተጨመረ እንደዚህ ወሽመጥ እየገባ ከዛ በቃ ይሄ ግሬ አሁን ወላሂ ባሳይ በጣም እንትን ይላል ይሄ እስከዚህ ድረስ ደህና ነው ከዚህ በላይ ግን በቃ ለስለስ ያለ ነው በቃ ይሄ ለስለስ ያለ ነው ቁስለት የለውም ግን ጣቶች ደግሞ አሉ እንደዚህ አርጌ ባሳየ ጣቶች አሉ በቃ አሁን ከዛ ካጅ እንደመጣው እንደዚህ ቅርፍት አርገው እንዲያነሱልኝ አሁን የማለ በቃ ወደ ኋላ ያስቀረኝ ህግሪ ነው ቅርፍ ነገር ነው በቃ ሰው ሲነግረኝ የሆነ እንደንትን ነገር ነው አሉኝ እዛ ሀርቡ ፍሎ ሀየሞክ እንደ ልጋግ ነው ግን ብዙ ብር ይላል እንጂ ይሄ መነሳት የሚችል ነው ጣቶች እኮ አሉ ግልብጫ ባሳይ ጣቶች አሉ ጥፍሮች አሉ አምስቱ እንደ ድንጋ ነው በቃ አላህ እንዲያርጎ የጣደብኛል በተለይ አሁን ከዚህ ከግርህ ጋር ምናምን ተያይዞ ምንድነው የደረሰብህ ነገር እግሬ ሽፌ ነበር መጀመሪያ እና በቃ ሱሪ ሳረግ ራሱ ማለት ነው እግሬ ያዣል ሽፌ ነበር ዝም ብራሱ ሊሆው ይያላ የለበስኩት ሱሪ ይረጥ ነበር ሽፌ ማለት ያሻክካል ጨረቃ ሲወጣ ይቆስላል ሱሪህን ደግሞ ጥብቅ ያረጋዋል ሱሪህን ስታወጣው ስታወጣው ደግሞ ጥብቅ ብሎብህ በስንት ጉ እንደዚህ ያላቀነ የምታወጣው በዛ ላይ ደግሞ እምልህ አሁን ከቤት አልወጣም ነበር የሆነ ጭራ ነገር ይዤ ቁጭል ነበር ውጭ ላይ ሰውና ለማየት ማለት ነው በቃ ከሰው ሸሽቼ ማለት ነው
በቃ በየልንገር በቃ ቤተሰቦች ራሱ ማለት ነው ቤተሰቦች አይደሉኝም በል እስከምባል ድረስ ደርሻው ነው ልንገር በዚሁ በጤናዬ ማለት ነው ወላሂ አብረውኝ የተፈጠሩት የኔ ቤተሰቦች አይደለ ቢጠይቁ እንኳን ቤተሰቦች ናቸው እንዳተ የተባልኩበት ጊዜ አለ እስከ ወታ ላይ ማረሰው አብረን የተወለድ ነው ከአንድ እናት ማለት ግን ሆድ ይሻለው ግን አላህ እሱ የሰራውን እሱ ነው የሚያፈርሰው እንደው ብቻም በየልንገር ማንንም በቃ እናቴን በለው ማንንም አባብሽ እንደው ጓደኞቼ ብሎ የራቁኝ ተጠየፉላ የናቁላ ማለት ነው በቃ ጫማ አርጌውኝ እኔ ደግሞ ወላሂ ቢላህ መነገር ማለት ነው ካላይ እዚች ነከልን አልጠራጠርም ቢገለይ ደግሞ እስካሁን የሚገለይ ነበር እንደምድን እርግጠኛ ነኝ አቋል ጫማ ማርጌውኛል እርግጠኛ ነኝ ግን አላህ ደግሞ ያን ፈተና ሲያመጣብህ ያን ፈተና እስከምችል ድረስ ሰው ጥሩ አይናገርም አንተን አይቶ እንደዚህ በቃ ፊት ይነሰዋል በቃ ፊታቸውን እንዲህ ብለው እንትን ይለዋል አንተ አመመኝ በቃ ተሸከሙልኝ ሳትላቸው አንተን አይቶ እንደዚህ ጥይፍ ብለው እንደዚህ የሚሉበት ወቅት አለ ሴቱም ወንዱ ከዛ እንደዚህ ራሴን መለከትና በቃ እንደዚህ ተግዝና በቃ አለቅሳለሁ ብቻ ተው የሆነ ይሁን